ሰላም ሰላም እንዴት ናችሁ? ዛሬ ምናልባት አጠር ያለች መልእክት ለማስተላለፍ ነው በዚች ቪዲዮ። ምናልባት ይህንን ከላይ የምትመለከቱትን አጭር ቪዲዮ የተሰራው እዚሁ ኢትዮጵያ ውስጥ ነው። ለዛውም እጅግ ጫፍ በወጣ ድፍረት፣ እጅግ በጣም ጫፍ በወጣ ድፍረት የተሰራ ቪዲዮ ነው። ይህንን ስንመለከት ምናልባት በኢትዮጵያ ውስጥ ያለውን ስርዓት መቃወም ይቻላል። ኢትዮጵያ ውስጥ ያለውን የገዢው የአመራር ሲስተሙን መቃወም ይቻላል። ነገር ግን በሌላው አቻ አገራት ላይ የኢትዮጵያን ሰንደቅ ዓላማ እያቃጠሉ መላክ እጅግ በጣም አሳዛኝ ነው። ምክንያቱም አገርን ማለት እቺ ነች፣ በቃ ለኛ ያለችን። ሌላ ምንም ብትኖር ነው የኖር ነው ስላለች ነው የምንኖረው። ሰንደቅ ዓላማዋን ማቃጠል ምን ማለት ነው? ምን ማለት ነው? ሰንደቅ ዓላማዋን ማቃጠል ማለት ምን ማለት ነው? ኢትዮጵያን መቃወም ማለት ነው ወይስ ኢትዮጵያውያንን መቃወም ማለት ነው? ምን ማለት ነው? ሰንደቅ ዓላማዋን ሲያቃጥል እኮ እሱ እኔ ላንተ ቆሜያለሁ ወይም አንተን ነፃ ላወጣ ተነስቻለሁ፣ ታጥቄያለሁ፣ ጫካ ገብቻለሁ የሚላቸውን ዜጎችም ጭምር እያቃጠለ እንደሆነ ነው ማሰብ ያለበት። ነገር ግን ይህንን እንዲህ ካደረገ ይህ ሰው ለየትኛውም ዜጋ የሚሆን ትውልድ ስላይደለ በመጀመሪያ ደረጃ ገዢው ፓርቲ፣ ገዢው መንግስት እንዲህ አይነት ጋጠወጥ የሆኑ ተግባራትን የሚያስተላልፉ የሚያሰራጩ ግለሰቦችን አሳዶ ካሉበት አሳዶ ለሌላው ትምህርት በሚሆን መልኩ መቅጣት አለበት። ሌላው ትምህርት በሚሆን መልኩ መቅጣት አለበት። በመቀጠል መንግስት ያውቃቸዋል። የትም የተሸሸጉ አይደሉም። ፍጹም ገጻቸውን እያሳዩ እንዲህ አይነት ጸያፍ ተግባር ሲሰሩ በዝምታ ካለፈ መንግስት ይሄ ነገ ላይ ማጠፊያው መመለሻው ያጠናል። ከዛ ውጪ ደግሞ እኛም የሚዲያ ሰዎች እንደነዚህ አይነቱን በከፍተኛ ቻሌንጅ መዋጋት መቻል አለብን። በከፍተኛ ቻሌንጅ። ስለዚህ ምናልባት ይህንን ተግባር በቪዲዮ የደረሳችሁ ሁላችሁ ሼር በማድረግ ኢትዮጵያዊ የሆነ ማንም እንዲዋጋቸው ጥሬን አቀርባለሁ። አመሰግናለሁ።